ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዕለተ ማክሰኞ በወጡ እግር ኳሳዊ መረጃዎች ዳግም ተገናኝተናል። እንደተለመደው ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ስፔን የማንቸስተር ሲቲ አማካይ ሮድሪ ከጡንቻ ጉዳት በኋላ ከማንቸስተር ሲቲ ቡድን ጋር በጋራ ልምምድ መጀመሩ ታውቋል። ጁቬንቱስ ማሲሞ ብራምቢላን በሚቀጥሉ ጨዋታዎች አዲስ ጊዜ አሰልጣኝ ሆኖ እንዲመራ የተሾመ ሲሆን ሉቺያኖ ስፓሌቲ እና ራፋኤል ፓላዲኖ በጁቬንቱስ ከሚታሰቡ ዋና ዋና የአሰልጣኝ አማራጮች መካከል ናቸው ተብሏል። ናፖሊ ኬቨን ዴብረን በከባድ የጡንቻ ጉዳት ምክንያት ለወራት ከሜዳ እንደሚርቅ አረጋግጧል። የመጨረሻ ምርመራዎቹ የቀኝ ጭኑ ከፍተኛ ጉዳት እንዳጋጠመው አረጋግጠናል። ለረጅም ጊዜ ከሜዳ እንደሚርቅ ይጠበቃል ብለዋል። ማንቸስተር ዩናይትድና ኒውካስትል ዩናይትድ ኤሊዮት አንደርሰንን በቅርበት የተከታተሉት ነው። ኖቲንግሃም ፎረስት ከ100 ሚሊዮን ፓውንድ እስከ 120 ሚሊዮን ፓውንድ ከተጫዋቹ ዝውውር ይጠይቃሉ ተብለዋል። ሮበርት ሌዋንዶስኪ ከጉዳት በኋላ ከባርሴሎና ቡድን ጋር ወደ ልምምድ መመለሱ ታውቀዋል። ዋይን ሩኒ ስለ ብራያን ቤሞ እንዲህ ሲል ይናገራል። በአሁን ጊዜ በራስ መተማመኑ በጣም ከፍተኛ ነው። ተስፋ እናደርጋለን ይህ እንደሚቀጥል ምክንያቱም በዚህ ወቅት ለማንቸስተር ዩናይትድ ምርጡ ፈራሚ ነው ብሏል። የማንቸስተር ሲቲ አዲሱ ግብ ጠባቂ የልጅ ዶናሩማ በቀድሞ የክለቡ ጓደኛው ኪሊያን ምባፔና ከሆነ የቡድን ጓደኛው ኤርሊንግ ሃላንድ መካከል ስለ ነገር ጠይቆ እንዲህ ሲል ይመልሳል። በቡድኔ ውስጥ ከኪሊያን ምባፔ ይልቅ ኤርሊንግ ሃላንድ እንዲኖረኝ እመርጣለሁ። ኤርሊንግ በዓለም እግር ኳስ ውስጥ የሚፈለግ ነገር ያለ ተጫዋች ነው። ሃላንድ ጥሩ ግራ እግር ተጫዋች ነው። ስለዚህ ከኪሊያን የተለየ ነው። ሁለቱም ለመጋፈጥ በጣም አስቸጋሪ ተጫዋች ናቸው፣ ከባድ ናቸው። ነገር ግን ኤርሊንግ በቡድኔ ውስጥ እንዲኖር እመርጣለሁ ብለዋል። በቼልሲ ልምድ ያለው ግብ ጠባቂ መፈለጉን ቀጥሏል። ቼልሲዎች ሁለት ግብ ጠባቂዎች እየተመለከቱ ነው። በባርሳ የመጫወት ጊዜ ስለሌለው ማርክ አንድር ቴር ስቴገንን በውሰት በጥላ መምጣት ይፈልጋሉ። ነገር ግን በሚቀጥለው ክረምት የማይክ ማግነን ሁኔታ እየተመለከቱ ነው። የለንደኑ ቡድን የፈለጓቸው ተጫዋቾች ከሮበርት ሳንቼዝ ጋር ሲነጠሩ እንደ ጉልህ መሻሻል አድርጎ ይመለከቷቸዋል ተብሏል። ቼልሲ አርሰናል ለማንቸስተር ሲቲ 17 ዓመቱን የባየር ሙኒክ የቀኝ ክንፍ ተጫዋች ሌናርድ ካርልን በቻምፒየንስ ሊግ ሙኒክ ክለብ ብሩጅን ሲገጥሙ ለመመልከት መልማዮችን ልከው ነበር። ለተጫዋቹ ተወካዮች ቅርበት ያላቸው ምንጮች ለካውት ኦፍሳይድ እንዳረጋገጡት ይህንን ተጫዋች ለመመልከት በርካታ ክለቦች ወደ ባየር ሙኒክ ስታዲየም መልማዮችን እንደላኩም ተናግረዋል። ሜርሰን ስለ አርሰናል መከላከል ተጠይቆ እንዲህ ሲል ይመልሳል። ቡድኖች አርሰናል ሲገጥሙ ኳሱን እያገኙ አይደለም። የአርሰናል ተከላካይ መስመር ተጫዋቾችን አይሰሙም። እንደ ሞሪኖ ቼልሲ ሁሉ በጥሩ ሁኔታ የተዋጣል ቀልጣፋን የጎል ዕድል የመፍጠርና ጎል የማስቆጠር ችሎታ ያለው ያለ መስመር እየተመለከቱ ይህ ቡድን ሊጉን ባያሸንፍ በጣም እገረማለሁ ብሏል። እንዲሁም ሚካ ሪቻርድ ስለ ጋብሪኤል ማጋሌሽ ጠይቆ እንዲህ ሲል ይመልሳል። ጋብሪኤል ማጋሌሽ እንዴት ያለ ተጫዋች ነው! መጀመሪያ ላይ ስለሱ እርግጠኛ አልነበርኩም። ጥቂት ስህተቶችን ሰርቷል። ትንሽ መጥፎ መስሎ ይታየኝ አስቤ ነበር። አሁን ግን ፍጹም ተጫዋች ሆኗል። ከስብስቡ ውስጥ በጣም ቁልፉ ተጫዋች ነው ብሏል። ቦሩሲያ ዶርትመንድ ጆዋን ክሩዝ ሜዛን በቅርበት የከታተሉ ነው። የ17 ዓመቱ አጥቂ አማካኝ እስከ ታህሳስ 2026 ድረስ ከሪቨር ፕሌት ጋር ውል አለው። አሁን ከአውሮፓ ብዙ ክለቦች ፍላጎት እየመጣለት ነው ሲል ስካይ ስፖርት ጀርመን ዘግበዋል። ጄሚ ካራገር ሊቨርፑል በቡድናቸው ውስጥ ያለውን አካላዊነትና ቁመት መመልከት አለባቸው፣ ምክንያቱም አሁን በቂ ናቸው ብዬ አላስብም ብለዋል። የማንቸስተር ዩናይትድ የጋራ ባለቤት ሰር ጂም ራትክሊፍ የባርሴሎና አጥቂ ሮበርት ሌዋንዶስኪ ለማስፈረም በግል ጣልቃ ገብቷል። እድሜውና ከፍተኛ ደሞዙ በኦልድ ትራፎርድ ዘላቂ እንዳልሆነ ማሰባቸው ዝውውሩን ውድቅ ያደርጉታል ሲል ዘሚረር ዘግቦታል። ብሬንዳን ሮጀርስ ሴልቲክ ለመልቀቅ ያቀረቡት ጥያቄ ተቀባይነት አግኝቶ ከሴልቲክ ለቋል። ሪያል ማድሪድ የቪኒ ጁኒየር ቤል ክላሲኮ ጨዋታ ከተቀየረ በኋላ ለሰጠው ምላሽ አይቀጣም ብሏል። ክለቡ ይህ በተጫዋቹና በዣቪ አሎንሶ መካከል ያለ ጉዳይ ነው ብሎ ያምናል ሲል ከአዴና ሴር ዘግቦታል። ቻርሎት እና ኒውዮርክ ሲቲ ሁለቱም በጥር ዝውውር መስኮት የሪያል ማድሪድ የመሃል ተከላካይ ዴቪድ አለባን ለማስፈረም 1.75 ሚሊዮን ዩሮ ለማቅረብ ይፈልጋሉ ተብሏል። ዴቪድ አለባ በአመት 22.5 ሚሊዮን ዩሮ ያገኛል። ሪያል ማድሪድ በደሞዙ ምክንያት ሊለቁት ይፈልጋሉ። ሪያል ማድሪድ ተጫዋቹ ዝውውሩን ከተቀበለ ስምምነቱ በቅርቡ ሊጠናቀቅ እንደሚችል ያምናሉ ሲል ፊጃቼ ዘግቦታል። አርሰናል ወጣቱን የቫስኮ ደጋማ አጥቂ ራያን ለረጅም ጊዜ ሲፈልጉ የነበረው ቢሆንም ታዳጊው አዲስ የረጅም ጊዜ ለመፈረም ተቃርቧል። ይህም ለአርሰናል ትልቅ ጉዳት ይመስላል። አጥቂው ከክለቡ ጋር ያለው የአሁኑን በታህሳስ 2026 ያበቃል። አዲሱ ውል እስከ ታህሳስ 2028 ድረስ ያቆየዋል ሲል ግሎቦ ስፖርት ዘግቦታል። ማንቸስተር ዩናይትድ የካዜሚሮ የአሁኑ ውል ለማረዘም አላሰሙ ተብሏል። የ33 ዓመቱ የብራዚል አማካይ ተጫዋቹ በውድድር ዘመኑ መጨረሻ በነፃ ይለቅ ይችላል ሲባል ሊቆይ የሚችልበት ብቻ መንገድ በሳምንት 375,000 ፓውንድ የሚከፈለውን ከፍተኛ ደሞዝ በመቀነስ ብቻ እንደሆነ ፉትቦል ኢንሳይደር ዘግቦታል። በዚህ ውድድር ዓመት አንድ ብቻ የእንግሊዝ ፕሪሚየር የቦክሲንግ ጨዋታ ሊደረግ ይችላል ሲል ማይክ ኬጋን ተናግረዋል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በቡድኑ ደስተኛ ነኝ፣ ጥሩ ጨዋታ ተጫውተን እየተሻሻልን ነው ያለ ሲሆን የፕሪሚየር ሊጉ ጉዞ ገና ነው፣ አሁን ገና ግማሽ አልደረስንም ብለዋል።
ሊዮኔል ሜሲ ፈጣሪ በድጋሚ በዓለም ዋንጫ የመሳተፍ እድል እንደሚሰጠኝ ተስፋ አደርጋለሁ። አርጀንቲና የኮከብ ሊዮኔል ሜሲ በቀጣዩ 2026 ዓለም ዋንጫ ውድድር መሳተፍ እንደሚፈልግ ተናግሯል። ሊዮኔል ሜሲ ሲናገርም በጥሩ አካላዊ ብቃት ላይ ከሆንኩ በዓለም ዋንጫው መጫወት እፈልጋለሁ። ሀገሬን ለመርዳት ወሳኝ ሚና መጫወት እፈልጋለሁ። ፈጣሪ በዓለም ዋንጫ ውድድር በድጋሚ እንድሳተፍ እድሉን እንደሚሰጠኝ ተስፋ አደርጋለሁ። 100% መሆን ከቻልኩና ለብዙ ጠቃሚ የሆነ አቅሙ ካለኝ አያለሁ ከዛ ውሳኔን እወስናለሁ ሲል ተናግሯል። ስፔን የሪያል ማድሪድ መሰረት ተጫዋች ዳኒ ካርቫል በድጋሚ ጉዳት እንዳጋጠሙ ተገልጿል። ዳኒ ካርቫሃል በእሁዱ የኤል ክላሲኮ ጨዋታ ተሰልፎ መጫወት አይዘነጋም። ይህንም ተከትሎ ዳኒ ካርቫል በጉዳቱ ምክንያት ከ2 እስከ 3 ወራት ከሜዳ እንደሚርቅ የተዘገበ ይገኛል። ካርቫል በጉዳቱ ምክንያት ሪያል ማድሪድ ቀጣይ ሳምንት ከሊቨርፑል የሚያደርገው የቻምፒየንስ ሊግ ጨዋታ ያመልጠዋል። በተጨማሪ ማንቸስተር ሲቲ የቻምፒየንስ ሊግ ጨዋታም ያመልጧል ተብሎ ይጠበቃል። ውድ ቤተሰቦች ለዛሬ የነበረው ቆይታ በዚያ በቃ። መልካም ምሽት።